ስሜ ዋና ሳጅን ፈለቀች ሰይፉ እባላለሁ። የአዲስ አበባ ፖሊስ ቦክስ ቡድን ተጫዋችና አሰልጣኝ። በአሁን ሰዓት የሴቶች አሰልጣኝ ሆኛለሁ። በናሽናል ቲም ደግሞ በመጀመሪያ ተወዳዳሪነት አሁን በአሰልጣኝነት እየመራው እገኛለሁ። በተወዳዳሪነት በኮሪያ የሰርቲፊኬት ተሸላሚ ሆኜ መጥቻለሁ። ሞሮኮ ደግሞ ተሳታፊ ሆኜ በተጫዋችነት ሄጃለሁ። በአሰልጣኝነት በሰልቪያና በኬንያ በአሰልጣኝነት ደረጃ ሄጃለሁ። እኔ በጀመርኩበት ሰዓት ግን ቦክስ እንደ ድብድብ የሚያዩ ብዙ ቤተሰቦች ስለነበሩ በዛን ቻሌንጅ ነው አልፈን እዚህ ደረጃ የደረስነው ማለት ነው። አሁን ግን ጥሩ ተቀባይነት ሴቶችም እየመጡ ነው። ጥሩ ተቀባይነት አግኝቶ ኢቭን ዓለም ላይ ሁሉ እንትን እያለ ያለው ቦክስ ነው። መጀመሪያ እንደ ሴት ቦክስ የመጀመሪያ ነኝ። ብዙ ውጤትም ኢቭን እስከ አሁን እኔ ወደ አሰልጣኝነት ደረጃ እስክመጣ ድረስ 2 ዓመት ሁለቴ ነው የተሸነፍኩት። ከዛ ውጪ ሻምፒዮን በመሆን ነው የጨረስኩት ማለት ነው። በተቋሜ ሲሄድ ተቋሜን ሁልጊዜም እስካለን ድረስ አንደኛ እንደማስጠራው እርግጠኛ ነኝ። አሁንም እያካሄድ ነው። ሌላው ደግሞ እንደ ዓለም ደግሞ እንደ ኢትዮጵያ ስንሄድ ኦል አፍሪካ ጌም ላይ ዋንጫ መብላት ሳይሆን ወርቅ ማምጣት ነው። እንደገና ደግሞ ዓለም ሻምፒዮን ላይም ዋንጫ መብላት ነው። ስሜ ዋና ሳጅን ፈለቀች ሰይፉ እባላለሁ። የአዲስ አበባ ፖሊስ ቦክስ ቡድን ተጫዋችና አሰልጣኝ። በአሁን ሰዓት የሴቶች አሰልጣኝ ሆኛለሁ። በናሽናል ቲም ደግሞ በመጀመሪያ ተወዳዳሪነት አሁን በአሰልጣኝነት እየመራው እገኛለሁ። በተወዳዳሪነት በኮሪያ የሰርቲፊኬት ተሸላሚ ሆኜ መጥቻለሁ። ሞሮኮ ደግሞ ተሳታፊ ሆኜ በተጫዋችነት ሄጃለሁ። በአሰልጣኝነት በሰልቪያና በኬንያ በአሰልጣኝነት ደረጃ ሄጃለሁ። እኔ በጀመርኩበት ሰዓት ግን ቦክስ እንደ ድብድብ የሚያዩ ብዙ ቤተሰቦች ስለነበሩ በዛን ቻሌንጅ ነው አልፈን እዚህ ደረጃ የደረስነው ማለት ነው። አሁን ግን